የምወዳችሁና የማከብራችሁ ውድ አድማጮቼ ቸር አምላካችን ልዑል እግዚአብሔር እንኳን ከ2017 ዓመተ ምህረት ወደ 2018 ዓመተ ምህረት በእድሜና በጤና ጠብቆ አሸጋገረን። ቤተሰቦቼ ሆይ 2018 ሀገራችን ኢትዮጵያ የሰላም ጮራን በራሷ ምድር ላይ ብቻ ሳይሆን በዓለም ላይ የምትፈነጥቅበት እንዲሆን ቸር አምላካችን ቅዱስ ፈቃዱ ይሁንልን። ለኛ ለልጆቿ ደግሞ ጥንተ ጠላታችን የጻፈብንን የጥላቻችንን ደብዳቤ በፍቅር፣ የመበታተናችንን ደብዳቤ በአንድነት፣ የእስራታችንን ደብዳቤ በመፈታት፣ የበሽታችንን ደብዳቤ በጤንነት፣ የጭንቀታችንን ደብዳቤ በመረጋጋት፣ የቁጣችንን ደብዳቤ በትዕግስት፣ የትዕቢታችንን ደብዳቤ በትህትና፣ የትምክተኛነታችንን ደብዳቤ በተሰበረ ልብ፣ የለቅሷችንን ደብዳቤ በሳቅ፣ የኡኡታችንን ደብዳቤ በእልልታ፣ የማጣታችንን ደብዳቤ በማግኘት፣ የመታረዛችንን ደብዳቤ በመልበስ፣ የመጠማታችንን ደብዳቤ በመጠጣት፣ ጠላት ያወጀብንንና የተመኘልንን የውድቀታችንን ደብዳቤ በብዙ ክብርና ሞገስ ገዝፈን ወደ መነሳት የሚቀየርበት ዓመት ያደርግልን። አሜን። በእውነት አሜን ያላችሁ ይደረግላችሁ፣ ያላላችሁም ይደረግላችሁ። ለማንኛውም በመልካም ምኞት የማገባደጃ የመጠማታችንን ደብዳቤ በመጠጣት ይቀይርልን ያልኩት ቀምቃሚዎቹ ለእናንተ አይደለምና ተረጋጉ። እንግዲህ ውድ አድማጮቼ መልካም ምኞቴን ተመኝቼላችኋለሁ። ይህ ደግሞ ይደረግልኛል ብሎ ያመነ ሰው ይደረግለታል። እንቁጣጣሽ አድማጮቼ ባለፈው ክፍል 5ን አስደምጫችኋለሁኝ። ያስደመጥኳችሁም ደግሞ ከዚያው ከተለመደው መጽሐፋችን ከአፄ ይኩኖ አምላክ እስከ አፄ ልብነ ድንግል ከተሰኘው የታሪክ መጽሐፍ ላይ ነው። ዛሬ ደግሞ ክፍል 6ን ይዤላችሁ ቀርቤያለሁ። ይህንን ሚዲያ የምትከታተሉ ኢትዮጵያውያን በሙሉ በያላችሁበት ሀገር ሆናችሁ ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ እያልኩኝ ቀጥታ ወደ ንባቡ ይዣችሁ አልፋለሁ። መልካም የመስማት ሳይሆን የማዳመጥ ጊዜ ይሁንላችሁ። ይኩኖ አምላክ በዘመኑ የፈጸመው። ይኩኖ አምላክ የክርስትና ስሙ ተስፋ ኢየሱስ ነበር። በዚሁ በክርስትና ስሙ ብዙ ዘመን ሲጠራ ከኖረ በኋላ ሌላ ሁሉ በዮዲት ጭካኔ ሲያልቅ ከሶሎሞን ዘር የተረፈ ነጋሲ እርሱ ብቻ መሆኑን የሚያውቁ ከብዙ ጊዜ ጀምረው ይኩኖ አምላክ ወይንም አምላክ ይሁነው ብለው በሚጠሩት ይኸው ስያሜ መጠሪያውም ስመ መንግስቱም ሆኖ ቀረ ይባላል። ከነገሰ በኋላ የመንግስቱን መደብ በተጉለት አውራጃ በኩልቦ መጽሐፍ በገጽ 1284 እንደሚገኘው እንደ ኢብን ኤል ዋርዲ አንኮበር አደረገ። ወደ አባቶቹ ወደ ጥንታዊቱ ከተማ ወደ አክሱም ሳይመለስ የቀረበት ምክንያት ምናልባት በሰሜን ኢትዮጵያ ዙፋን ወደ ሸዋ ለይኩኖ አምላክ መሄዱ ቅር ያላቸው የዛጉዌና የአገው ወገኖች ወይንም ዙፋን ለመውሰድ የሚመኙ ፈላሾች እንዳሉ የእነርሱን ሁኔታ በመፍራት ይሁን ወይንም እኔንም አባቶቼንም በስደቱ ጊዜ ተቀብሎ ያስተናገደኝን አሁንም የአባቶቼን ዙፋን ለማግኘት ያበቃኝን የሸዋን አገር ለቅቄ አልሄድም ብሎ እንደሆነ አይታወቅም።
በነገሰበት ዘመን ያደረገውን ሁሉ የሚገልጽ በዘመኑም ከዚያም ወዲህም የተጻፈ ታሪክም ዜና መዋዕልም የለውም። ነገር ግን ከአረብ ጸሐፊዎች ከእስክንድሪያ ቤተ ክርስቲያን ታሪክ እየለቃቀሙ የኢትዮጵያን ታሪክ የሚጽፉ ፈረንጆች እነ ብሩስ፣ እነ ኩልቦ፣ እነ ረኔ ባሴት ከአዳሎች ጋር መዋጋቱን በዚሁም የተነሳ ከግብፁ ሱልጣን ጋር መቀያየሙን ጳጳስም ከግብፅ ማስመጣት የማይሆንለት ቢሆን ከኢየሩሳሌም አባ ኢዮብ የሚባል ጳጳስ ማስመጣቱን ለቁስጥንጥንያ ንጉሥ ለሚካኤል ፓሌዎሎግ ደብዳቤ መላኩን ባጭሩ በተለይ አባ ኩልቦ ጠቅሰውት ይገኛል። እንደዚሁም በእነዚሁ መጽሐፍት ውስጥ ማርኮ ፖሎ የሚባለው ስመጥሩ የምስራቅን መንገድ ለአውሮፓ የከፈተው አገር መርማሪ በዚህ ዘመን ስላሉት ኢትዮጵያውያን ሲናገር ኢትዮጵያውያን የተዋጊነት መንፈስ አላቸው፣ ዘወትር ከአዳል ሱልጣን ጋር ይዋጋሉ ብሎ መጥቀሱን፣ ከዚያም እላይ እንደተባለው ጳጳስ ወደ ኢትዮጵያ መምጣት ከቆመ 30 ዓመት ያህል ስላለፈ ጳጳስ ይላክልኝ ብሎ በ1274 ዓመተ ምህረት ላይ ቢባር ስለሚባለው ለግብፅ ሱልጣን ቢጽፍለት ሱልጣኑ አዳሎቹን ወይንም እስላሞቹን እየወጋ ስላጠቃ አይላክለትም ብሎ ልዩ ልዩ ውለታ ጠይቆ የይኩኖ አምላክን ትህትና የሞላበትን ጥያቄ ሱልጣኑ ሳይፈጽምለት እንደቀረ ማቅሪዝ የሚባለው ጸሐፊ እንደጻፈው በመጽሐፋቸው ከገጽ 1286 ጀምረው ይገልጹልናል። ይኩኖ አምላክም እንደተለመደው ከግብፅ ጳጳስ ለማስመጣት ጠይቆ ሳይመጣለት ስለቀረ ያለ ጳጳስ ብዙ ዘመን መኖር አስቸጋሪ ስለሆነበት አሳቡን ወደ ኢየሩሳሌም ፓትርያርክ አዞረ። በዚህም ዘመን በጌታችን መቃብር የተነሳ የመስቀል ጦርነት በኢየሩሳሌም ብዙ ጊዜ ተደርጎ የካቶሊኮቹ ነገሥታት ድል አግኝተው ማስተዳደር ስለጀመሩ በዚያ ያሉት የተዋህዶ ወይንም ያዕቆባውያን ወገኖችና ካቶሊኮቹ ተባብረው መስራት ጀምረው ስለነበረ የዚህን ወሬ ሁሉ ከኢየሩሳሌም የመጡ መነኮሳትና ምዕመናን ለይኩኖ አምላክ ገልጸውለት ነበር። በዚሁ መካከል በኢትዮጵያ ጳጳስ አለመኖሩን ስላወቀ አባ ዳዊት አግናጢዮስ ወይንም ዳቪድ ኢኞሲዮስ የሚባሉት ፓትርያርክ አባ ኢዮብ የሚባሉትን የሶርያ መነኩሴ የኤጲስቆጶስነት ማዕረግ ሰጥተው ወደ ኢትዮጵያ ላኳቸው። ከእርሳቸውም ጋር የዶሚኒካን የካቶሊክ ሚስዮኖች አብረው መጥተው በኢትዮጵያ ሰሜን በትግሬ ያስተምሩ ጀመር። ወደ ሸዋ ግን ንጉሡ ወዳለበት አልደረሱም። በዚያም ሆነው ሲያስተምሩ አንዳንዱ ሲከተላቸው፣ የቀሩት የሁለት ባህሪ ወገኖች መሆናቸውን ተጠራጥረው በላያቸው ተነሱባቸው። በመካከሉም ይኩኖ አምላክ ሞቶ ልጁ የአግብአ ጽዮን ስለነገሰ እንደ ቀድሞ ከግብፅ ጳጳስ አስመጣ ሲሉ ጽፈዋል። በፊተኛው ምዕራፍ ከግብፅ ጳጳስ ማስመጣት ችግር በመሆኑ ያለ ጳጳስ መኖርም ባለመቻሉ ምዕመናኑ ተሰብስበው አቡነ ተክለ ሃይማኖትን መምረጣቸውን ተመልክተናል። እነዚህ የውጭ አገር ጸሐፊዎች እንደገለጹት አባ ኢዮብ ከአባ ዳዊት አግናጢዮስ የኤጲስቆጶስነት ማዕረግ ተቀብለው መምጣታቸው ኢትዮጵያውያን ከመካከላቸው ጳጳስ አይሹሙ በሚለው በፍትሐ ነገሥት ቃል የተነሳ አንደኛው ክፍል አጉረምርሞ እንደሆነ፣ አባ ኢዮብ ንጉሡ ወዳሉበት ወደ ሸዋ ለመዝለቅ ያልቻሉበት ከአቡነ ተክለ ሃይማኖት ጋር ግጭት እንዳይሆን ተፈርቶ እንደሆነ አይታወቅም።
እንግዲህ ውድ አድማጮቼ ዛሬ ያቀረብኩላችሁ ክፍል 6 እጥር ምጥን ያለች ናት። እያንዳንዱን ምዕራፍ ያቆመበትን እየተከተልኩ ነው የማነብላችሁ። ከፕሮግራሙ ጋር አብሬያችሁ የቆየሁት መሰንበት ደግነው ነኝ። ስላዳመጣችሁኝና ጊዜያችሁን ስላጋራችሁኝ እንዲሁም ደግሞ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ይህንን ሚዲያ እገዛ እያደረጋችሁልን በመሆኑ እጅግ አድርጌ አመሰግናለሁ። ይቆየን።